ሰላም ጤና ይስጥልኝ። በዛሬው ቪዲዮ ፕሮቲን ለጡንቻ እድገት ያለውን ጠቀሜታ እናያለን። አብራችሁኝ ትቆዩ ዘንድ በማክበር ጠይቃለሁ። አንድ ምግብ ጥራት ያለው ፕሮቲን ይዟል የምንለው አንድ የፕሮቲን ምንጭ በሰውነት ውስጥ በቀላሉ ሊዋሃድ እና በተለይም ለጡንቻ ግንባታ ምን ያህል ውጤታማ በሆነ መንገድ ሊጠቀምበት እንደሚችል የሚያሳይ ልኬት ነው። ይህ ጥራት በፕሮቲን ውስጥ ባለው አሚኖ አሲድ ስብጥር እና በሰውነት ውስጥ ባለው የመዋሃድ ፍጥነት ላይ የተመሰረተ ነው። የመጀመሪያው እንግዲህ የአሚኖ አሲዶች ሚና ነው። አሚኖ አሲዶች የፕሮቲን መሰረታዊ የግንባታ ክፍሎች ናቸው። ፕሮቲን በምግብ መፍጫ ስርዓት ውስጥ ተሰብሮ ወደ 20 የተለያዩ አሚኖ አሲዶች ይለወጣል። ከነዚህ ውስጥ 9ኙ አስፈላጊ አሚኖ አሲድ ሲሆኑ ወይም ኢሴንሻል አሚኖ አሲድ ሲሆኑ ሰውነት ራሱ ማምረት ስለማይችል የግድ እነዚህን አሚኖ አሲዶች ከምግብ ማግኘት አለበት። እነዚህ አስፈላጊ አሚኖ አሲዶች ለጡንቻ ጥገና፣ እድገትና አጠቃላይ የሜታቦሊዝም ሂደቶች ወሳኝ ናቸው። ሙሉ ፕሮቲን ወይም ኮምፕሊት ፕሮቲን የምንለው 9ኙንም አስፈላጊ አሚኖ አሲዶች በተመጣጣኝና በበቂ መጠን የያዘ ፕሮቲን ነው። ይህ አይነት ፕሮቲን ለጡንቻ እድገት ከፍተኛ ጠቀሜታ አለው። ከዚህ በማስከተል ደግሞ የእንስሳትና የእጽዋት ፕሮቲን ምንጮችን እናነጻጽር። የፕሮቲን ምንጮች ከሁለት ምንጮች እናገኛለን። እነሱም የእንስሳትና የእጽዋት ፕሮቲኖች ተብለው ይከፈላሉ። በአሚኖ አሲድ ስብጥርና በሰውነታችን በመዋሃድ ቅልጥፍናና ሂደት ላይ ልዩነት አላቸው። ከእንስሳት የምናገኘው ፕሮቲን ለምሳሌ ስጋ፣ እንቁላል፣ የወተት ተዋጽኦች እንደ ወተት፣ አይብ፣ እርጎ እና አሳ የመሳሰሉት እነዚህ በአብዛኛው ሙሉ ፕሮቲን ይሰጡናል ወይም ኮምፕሊት ፕሮቲን ይሰጡናል። እነዚህ ጥራት ያላቸው ፕሮቲኖች በመሆናቸው በሰውነት በቀላሉ ሊዋሃዱና ለጡንቻ ጥገናና እድገት ይጠቅማሉ። ይህም ከስፖርታዊ እንቅስቃሴ በኋላ ጡንቻችን እንዲያገግም እነዚህን ብንመገብ ተስማሚ ናቸው ማለት ነው። ሁለተኛው እንግዲህ የምናገኘው የእጽዋት ፕሮቲን ነው። ከእጽዋት ነው። ለምሳሌ ባቄላ፣ ምስር፣ ጥራጥሬዎች፣ እህሎች እና የተለያዩ የለውዝ አይነቶች አብዛኛዎቹ እንግዲህ የእጽዋት ፕሮቲኖች ያልተሟሉ ወይም ኢንኮምፕሊት ናቸው። ምክንያቱም አንድ ወይም ከዚያ በላይ አስፈላጊ አሚኖ አሲዶችን ስለሚጎድላቸው ነው። ለምሳሌ ጥራጥሬዎች ሜቲዮኒን የተባለውን አሚኖ አሲድ ሲያጡ፣ እህሎች ደግሞ ላይሲን የተባለውን አሚኖ አሲድ አይነት ያጣሉ ማለት ነው። ስለዚህ እንግዲህ ከእጽዋት የምናገኛቸውን ፕሮቲን ጥራታቸው ከፍ እንዲል እንዴት አድርገን ምግባችን ውስጥ ማዋሃድ አለብን የሚለውን እንመልከት። እንግዲህ ከእጽዋት የምናገኛቸውን ፕሮቲኖች ያልተሟሉ ፕሮቲኖችን እንግዲህ በተመሳሳይ ምግብ ወይም በቀን ውስጥ ከተለያዩ ከእጽዋት ከምናገኛቸው ምግቦች ጋር በማዋሃድ ሙሉ አሚኖ አሲድ ወይም ፕሮቲን ኮምፕሊት ፕሮቲን ማግኘት እንችላለን ማለት ነው። እንግዲህ የእህል ዘሮችን እነ ሩዝ፣ እነ እንጀራ የመሳሰሉትን ከጥራጥሬዎች ጋር እንደ ምስር ወይም ሽምብራ ጋር መመገብ፣ የለውዝ አይነቶችን ደግሞ ከእህል ዘሮች ጋር በማጣመር እንግዲህ የፕሮቲን ጥራቱን ከፍ ማድረግ እንችላለን ማለት ነው። ይህም እንግዲህ በማጣመራችን ሰውነት ለጡንቻ ግንባታ የሚያስፈልጉትን ሁሉም አስፈላጊ አሚኖ አሲዶችን እንዲያገኝ ያስችለዋል ማለት ነው። የፕሮቲን ጥራት ለጡንቻ እድገት ወሳኝ ነው። በተለይም በአስፈላጊ አሚኖ አሲዶች መጠን ላይ የተመሰረተ ነው። የእንስሳት ፕሮቲኖች በተፈጥሮ ከፍተኛ ጥራት ያላቸው ቢሆኑም የእጽዋት ፕሮቲኖችንም በማጣመር ተመሳሳይ ውጤት ማምጣት ይቻላል። ለተሻለ ውጤት የተለያዩ ምንጮችን በአመጋገብ ውስጥ እንግዲህ ማካተት ጠቃሚ ነው። እንግዲህ መልካም ጊዜ